السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا أدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين إن شاء الله تعالى. يهيتشات الريالج دمس فايل متونو يأند متو حديث للحفظ وين دمو متو حديث لشمدد ميلو كتاب መግቢያቱ ሆናለች ማለት ነው። ለምንድነው የነብዩ ሰለላሁ ዐለይሂ ወሰለም የህይወት አስተምሮት ሐዲሳቸውን ፈለጋቸውን መማር የሚገባን? እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛና የነብያት መደምደሚያ ናቸው። ይህ የሆነበትን ምክንያት የመጨረሻው መልእክት ቁርአን ነው፣ እሳቸው ላይ ነው የወረደው። ይህንን ሊያብራሩ አላህ ልኳቸዋል። ስለዚህ ሙሉ ህይወታቸው ምን ይመስል ነበር? ስነ ምግባር ስነ ስርዓታቸው ምን ይመስል ነበር? ከፈጣሪም ጋር ከፍጡርም ጋር የሚለውን ልናይ የምንችለው የእሳቸውን ሐዲሶች በተማርን ቁጥር ነው ማለት ነው። የምእመናን እናት አይሻ ረዲየላሁ ዐንሃ ስትጠየቅ ስለ ነብዩ ሰለላሁ ዐለይሂ ወሰለም አኽላቅ ወይንም ስነ ምግባር እንዲህ ስትል መልስ ሰጠች። የእሳቸው እኮ ስነ ምግባር ቁርአን ነው አለች። ቁርአን የወደደውን ይወዳሉ፣ ቁርአን የጠላውን ይጠላሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን እንሰራለን፣ ያዘዙትን እንሰራለን፣ ሷሃባዎች ሲሰሩ አይተው ዝም ያሉትንም እንሰራለን። እነዚህ ሶስቱ ምንን ያስይዛሉ? የነብዩ ሰለላሁ ዐለይሂ ወሰለም ፈለግና ሱና ይባላሉ ማለት ነው። የነብዩን ሱና እዚች ምድር ላይ የተገበረ ሰው ማለት ነው ጣፋጭ ህይወት፣ መልካም መንገድ ላይ መጓዝ፣ መልካም የሆነ ህይወትን ይጎናጸፋልና ጠንቅቀን ልናቀውና ልንማረው ግድ ይለናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ጁምዓ ኹጥባቸው ላይ ምን ይሉ ነበረ? ወኸይረል ሀዲ ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ከመንገዶች ሁሉ የተመራው ቅኑ መንገድ ማለት የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መንገድ ነው ይላሉ። ወሸረል ኡሙሪ ሙሕደሳቱሃ፣ ከነገራችሁ የከፋው ለጥፋት የሚዳርጋችሁ ሸር ተንኮሉ መንገድ ደግሞ አዳዲስ የምታመጡት በዲን ላይ ያለ ፈሊጥ ነው ይላሉ። ስለዚህ ልብ በሉ፣ ቀጥተኛዋ መንገድ አንድ ናት። ማን? ነብዩ ሰለላሁ ዐለይሂ ወሰለምና ሷሃባዎች የተጓዙባት መንገድ። የሸር መንገዶች ብዙ ናቸው። ነብዩ ሰለላሁ ዐለይሂ ወሰለምና ሷሃባዎች የነበሩበትን መንገድ የተጻረረ መንገድ በጠቅላላ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የፈጣሪያችን አላህ መብትም ይሁን የፍጡራን መብት ሙሉ ለሙሉ ማለት በሚቻል መንገድ የተጓደለበት ጊዜ ነበር። ለምሳሌ አምልኮ የሚገባው ለብቸኛው ፈጣሪያችን እዚህ ምድር ላይ ላስገኘን ለሚያበላን ለሚያጠጣን ለአንድ አላህ ሆኖ ሳለ ከአላህ ውጭ ላት፣ ኡዛ፣ መናት እያሉ እርድን ያቀርባሉ። ጸሎትን፣ ዱዓን፣ ጥሪን ደግሞ ይፈጽማሉ። የአምልኮ አይነቶችን በጠቅላላ ይፈጽማሉ። በገድ ያምናሉ። አንዱ አንዱን ይበድል ነበር። ወደ ፍጡራን መብት ስንመጣ ማለት ነው ሴት ልጅ ያፍሩባት ስለነበር ከነ ነብሷ ይቀብሯት ነበር። የፍቅር ህይወት የላቸው። የአላህ መልእክተኛ ተላኩ። አላህ በብቸኝነት ይመለክ ዘንድ ተጣሩ። አላህም ደግሞ ሷሃባዎችን የእሳቸው አጋዥ አድርጎ አወጣላቸው። አላህም በብቸኝነት የሚያመልክ ትውልድ ተተካ። በአንድ ህግ የሚተዳደር ዘር፣ ቀለም፣ አህጉር የማይለያቸው ኮከቦች ምድርን ከጨለመችበት አበሯት። እነማን ናቸው? ሷሃባዎች ናቸው። ሴቶች አላህ ሲፈጥራቸው የለገሳቸውን የፍቅር ምህዋርነት ድጋሚ ተላበሱ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ከዚህ ምድራዊ ህይወታችሁ እኮ እኔ ዘንድ የተወደዱት ሁለት ነገር ናቸው አሉ። ሴት ልጅና ሽቶ ናት አሉ። ሷሃባዎችም ሴቶችን ይወዱ ነበር። ሴት ልጆች ከነ ህይወታቸው ሲቀበሩ እንዳልነበር በፍቅር ምድርን ያበሯት ጀመር። ለባሎቻቸው ጥሩ አጋር፣ ለልጆቻቸው ጥሩ አሳዳጊ የሆኑ መልካም ህይወት ድጋሚ ተጀመረ ማለት ነው። አንዱ አንዱን መጨቆን ጠፋ። በከለር መለያየት፣ በዘር መለያየት የመሳሰሉት ነገሮች ተወገዱ ማለት ነው። ይህ ሁሉ አላሁ ሱብሓነሁ ወተዓላ እሳቸውን እንደ ሰበብ ወደዚህ ምድር ከላከበት ጊዜ ጀምሮ የነበረ ነው ማለት ነው። እሳቸውን አላህ እንድንታዘዝ እንድንከተል ምን ሲል አዘዘ? መን ዩጢዕ ረሱለ ፈቀድ አጣዕ አላህ። መን ዩጢዕ ረሱል መልእክተኛውን የታዘዘ ሰው እኮ ፈቀድ አጣዕ አላህ፣ በእርግጥ እኮ አላህን እንደታዘዘ ነው። በእርግጥ አላህን ታዘዘ። ስለዚህ አላህንም ታዘዝን መልእክተኛውንም ታዘዝን። ትዕዛዙ አንድ ነው። ሻሪዕ ይባላሉ፣ ደንጋጊ ማለት ነው። የዚህ ሸሪዓ ድንጋጌ አውጪዎች አላህና እሱ የላካቸው የእሱ መለኮታዊ ራእይ የማይለያቸው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። በሌላ አንቀጽ ደግሞ አላህ ምን አለ? ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ አለ። እንግዲህ እናንተ ያመናችሁ ሰዎች ሆይ ተብሎ ሲነገር
ከዚህ በኋላ የሚመጣው መልእክት ያመኑ ሰዎች ሊቀበሉትና ሊሰሩበት ይገባል እያለ ነው። ኢስተጂቡ ሊላሂ ወሊረሱል ለአላህና ለመልእክተኛው ፈጥናችሁ እሺ በሉ። ኢዛ ደአኩም መልእክተኛው በሚጠራችሁ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እናንተን ሲጠሯችሁ ፈጥናችሁ እሺ በሉ። ምክንያቱም መልእክተኛው እናንተን የሚጠራው ወደ ምን ጉዳይ ነው? ሊማ ዩሕይኩም እናንተን ሕያው በሚያደርግ ጉዳይ ላይ ነውና የሚጠራችሁ ፈጥናችሁ እሺ በሉ አለ። በሌላ አንቀጽ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውን ታዘዙ፣ ወላ ቱብጢሉ አዕማለኩም ስራዎቻችሁን አታበላሹ። ምን በማድረግ? አላህና መልእክተኛውን አልታዘዝም በማለት ስራችሁን አታበላሹ። ስራችሁ አላህ ዘንድ ተቀባይነት እንዲያገኝ ከፈለጋችሁ አላህና መልእክተኛውን ታዘዙ። እነሱ ባዘዟችሁ መንገድ ብቻና ብቻ ስሩ። አላህ በመቀጠል እንደዚህ አለ፣ ለቀድ መነ አላሁ ዐለል ሙእሚኒን በአማኞች ላይ እኮ አላህ በእርግጥ ለገሰ። በማን? በሶሃባዎች ላይ፣ ከሶሃባዎችም በኋላ እስከ ቅያማ ድረስ በሚመጡት ህዝቦች ላይ ማለት ነው። ኢዝ በዐሰ ፊሂም በእነሱ መካከል በቀሰቀሰ ጊዜ ረሱለን መልእክተኛን ሚን አንፉሲሂም ከነፍሶቻቸው የሆነ ከቁረይሾች የሆነ እነሱ ማንነቱን የሚያውቁት የአብደላህ ብን አብዱልሙጠሊብ ልጅ የሆነ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እኮ መልእክተኛ አድርጎ ላከ። ምን የሚሰራ የሆነ የትሉ ዐለይሂም አያቲሂ የአላህን አንቀጾች የሚያነብባቸው የሆነ ወዩዘኪሂም የሚያጸዳቸው የሆነ ወዩዓሊሙሁሙል ኪታበ ወልሕክማ ቁርአንና ሐዲትን የሚያስተምራቸው የሆነ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ግልጽ ጥመት ውስጥ ነበሩ። ስለዚህ አላህ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እኛ እኮ አንተን ለዓለማት እዝነት አድርገን እንጂ እኮ አላክንህም አለ። ዓለም ሊታዘንለት ዘንድ ዓለም ጨለማ ውስጥ ድቅድቅ ጨለማ ውስጥ ነበረችና ከቁረይሾች መሃል ማን ተላኩ? ነቢዩ ሰለላሁ ዐለይሂ ወሰለም ተላኩ። በነቢይነት ብርሃንም ዓለም ተሞላች ማለት ነው። ይሄው እስካለንባት ጊዜ ድረስ ከጨለማ ለመውጣት ከዛ ከጨለማው ዘመን ከጃሂልያ ዘመን ከሚባለው የወጣ ነው። በማን ሰበብ ነው? አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢይ አድርጎ በመላኩ ነው። አላህ ቀጠለና ምን አለ? ቁል አጢዑ ላህ ወአጢዑ ረሱል ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውንም ታዘዙ። ፈኢን ተወለው ቢያፈገፍጉ ፈኢነማ ዐለይሂ በመልእክተኛው ላይ እኮ ያለበት ማ ሑሚለ የታዘዘውን ነው፣ አድርስ የተባለውን ነው። ወዐለይኩም ማ ሑሚልቱም በእናንተም በራሳችሁ ላይ ደግሞ የራሳችሁ የታዘዛችሁት አለባችሁ። ወኢን ቱጢዑሁ እቺን እንግዲህ በደንብ አስምሩልኝ። መልእክተኛውን እሺ ብትሉት ብትታዘዙት ባዘዛችሁ ሁሉ ብትሰሩ ተህተዱ ትመራላችሁ። እዚህ ምድር ላይ ታላቁ የሚፈለገው ነገር ተመርቶ መጓዝ። ምክንያቱም በዚህ ምድር ላይ የተመሩ ቀጥተኛው መንገድ ላይ ያሉ ሰዎች የሚቀጥለው ዓለም ላይ ከቀብር ቅጣት ይጠበቃሉ፣ ሲራጥን በሰላም ይሻገራሉ፣ ጀነት በሰላም ይገባሉ። ወማ ዐለ ረሱሊ ኢላ አልበላጉል ሙቢን በመልእክተኛችን ላይ እኮ የለበትም ግልጽ ማድረስ ቢሆን እንጂ እሳቸውም ደግሞ አድርሰዋል። ሶሃባዎች ሐጀተል ወዳዕ ላይ ተሰብስበው እንመሰክርልሃለን አሏቸው ለነቢዩ ሰለላሁ ዐለይሂ ወሰለም ምን መሆኑን? በለግተ ሪሳላ መልእክቱን ማድረስህን፣ ወአደይተል አማና አደራህን ደግሞ መወጣትህን፣ ወነሰሕተል ኡማ ህዝቡን ደግሞ ከልብህ መክረሃል፣ ሐቁን ሁሉ አሳውቀሃል፣ ሸሩን ሁሉ አስጠንቅቀሃል ሲሉ መሰከሩላቸው። አላህ ምን አይነት ነቢይ እንደላከልን ሲናገር ምን አለ? ለቀድ ጃአኩም በእርግጥ መጣላችሁ አለ። ረሱሉ ሚን አንፉሲኩም ከነፍሶቻችሁ የሆነ መልእክተኛ፣ ዐዚዙን ዐለይሂ በሱ ላይ እኮ ሚበረታበት ሚጸናበት የሆነ ማ አኒቱም ችግራችሁ እኮ በሱ ላይ የሚጸናበት የሆነ ለሱ ችግሩ የሆነ የኛ መቸገር ለሳቸው ችግር የሆነ አላህ አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም አለ። መልእክተኛው እኮ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ማለት እኮ ለአማኞች ከነፍሳቸው በላይ ነው የሚያስብላቸዋል። የውመል ቂያማ ሲራጥ እንግዲህ እንዳለ ይታወቃል። ከሰይፍ የሰላ ከጸጉር የቀጠነ በሲራጡ በዛኛው በኩል ሆነው ያ ረቢ ሰሊም ሰሊም ይላሉ። ጌታዬ ሆይ ህዝቦቼን ነጻ አውጣልኝ እያሉ የሚለምኑልን መልእክተኛ ናቸው። አላህ ምን አለ? ዐዚዙን ዐለይሂ ማ አኒቱም እናንተ የምትቸገሩበት ጉዳይ እኮ ለሱ ችግሩ የሆነ በጣም የሚጸናው የሆነ ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉን ረሂም በእናንተ እምነት ላይ
በእናንተ ማመን ላይ እኮ በጣም የሚጓጓ የሆነ በምእመናን ላይ ሩህሩህ አዛኝ የሆነ መልእክተኛ እኮ በእርግጥ መጣላችሁ አለ። እሳቸው የሰጡን እንድንቀበል የከለከሉን እንድንርቅ ደግሞ አላህ ምን አለ? ወማ አታኩም ረሱሉ ፈኹዙ፣ መልእክተኛው የሰጣችሁን ነገር በጠቅላላ ያዙት አለ። ወማ ነሃኩም አንሁ ፈንተሁ፣ እሱ የከለከላችሁን ነገር ደግሞ ራቁት አለ። ቁርአን እንደሚታወቀው ብዙዎቹ መልእክቶቹ ጥቅል ናቸው። ያብራራው የገለጸው ማናቸው? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ይህን አስመልክቶ አላህ ምን አለ? ወአንዘልና ኢለይከ ዚክር፣ ወደ አንተ እኮ ቁርአንን አውረድ ነው አላቸው። ሊቱበይነ ሊናስ፣ ለሰዎች ልታብራራላቸው፣ ማኑዚለ ኢለይሂም፣ ወደ እነሱ የተወረደላቸውን ቁርአን ልታብራራላቸው፣ ለአለሁም የተፈከሩን፣ እነሱ ያስተነትኑም ዘንድ እኮ አላህ ምን አደረገው? ቁርአንን አወረደው። እንደሚታወቀው የእስልምና ምንጮች እውቀት የሚወሰድባቸው ቁርአንና ሐዲት ናቸው። እነዚህን ቁርአንና ሐዲትን ደግሞ ሶሐባዎች በተረዱት መንገድ ብቻና ብቻ መረዳት ነው። አላሁ ስብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምና ሶሐባዎች የነበሩበትን መንገድ የሚጻረሩ ሰዎች ምን እንደሚያጋጥማቸው እንዲህ ሲል ይነግረናል። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ፣ መልእክተኛውን የሚጻረር የሆነ ሰው ቀጥተኛው መንገድ ከተገለጸለት በኋላ ወየተቢዕ ገይረ ሰቢሊል ሙእሚኒን፣ ከአማኞች መንገድ ውጭ ያለን መንገድ ደግሞ የሚከተል ከነቢዩ ጎን አማኝ የተባሉት እነማን ናቸው? ሶሐባዎች ናቸው። ንወሊሂ ማ ተወላ ወኑስሊሂ ጀሃነም ወሳአት መሲራ፣ በተሾመበት ጥመት ላይ እንሾመዋለን፣ የሚቀጥለው ዓለም ላይ ደግሞ ገሃነም እናስገባዋለን፣ መመለሻይቱ ከፋች አለ። ከዚህ ምን እንረዳለን? የአላህ ባሪያዎች ከዛሬው ትምህርታችን ማለት ነው፣ ቀጥተኛዋ መንገድ በዚች ምድር ላይ ተደስቶ መኖር አይቻልም እኮ የነቢዩ ሰለላሁ ዐለይሂ ወሰለምን ፈለግ እየተከተሉ ቢሆን እንጂ ማለት ነው። ከዚህ ከቀጥተኛው መንገድ ደግሞ ያፈገፈገ ሰው ምን እንደሚያጋጥመው አላህ ራሱ ነግሮናል ማለት ነው። ለዚህም ሲባል ነው ዛሬ ነገ ሳንል መልእክተኛው ምን ስላሉ? ጠለበቱል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ፣ በወንድ ሙስሊምም ላይ ይሁን በሴት ሙስሊም ላይ ሸሪዓዊ እውቀትን መፈለግ እኮ ግዴታ ነው፣ ፈርድ ነው። ልክ ፈርድ ሰላት እንደምንሰግደው የእሳቸውን ፈለግ ሸሪዓተል ኢስላምን ሙሉ ለሙሉ ዲንን መማር እኮ በሙስሊም ወንድ ላይም በሙስሊም ሴት ላይም ግዴታ ነው። በአንድ የተዘሉ ሰሂህ አልቡኻሪ ይቀራል ተባለም። እንደ አቅማችን እነዚህን አጠር ያሉ ኪታቦች እየቀራን ራሳችንን ወደሚቀጥለው ኪታብ ምን ልናደርግ ይገባል? ልናዘጋጅ ይገባል። በዚህ መንገድ ላይም ከሞትን መልካም ነገር ይከጀልልናል። በዚህ መንገድ ላይ ከቆምን መልካም ህይወት በዱንያ ላይ እንደምናገኘው እርግጠኛ እንደሆነው ማለት ነው። ዛሬ ወንድሞቻችንን እህቶቻችንን ይዋቸው፣ ወጣቶቹን ማለት ነው። ካለባበሳቸው ጀምሮ ይዋቸው። ቴሌግራም ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ የሚጠቅሱትን ጥቅስ ይዩት። የሆነ የፈረንጅ ስም ያመጣሉ፣ የሆነ የፈረንጅ ፎቶ ያመጣሉ። ከዛ በኋላ የሱ ጥቅስ ይቀመጣል። እነዚህ ሰዎች ከሃዲ ናቸው። ከነሱ አፍ የሚወጣው ንግግር ማለት ነው ከፊሏ ንግግር ደህና ብትሆን እንኳን ሙሉ ንግግር ደህና ሊሆን ይችላል። ሙሉ ጥቅሱን አምጥተው ምን ያደርጋሉ? ቁጭ ያደርጉታል። ምን ስለሆነ? የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮቶች ስለማያውቁ ማለት ነው። የነቢዩን አስተምሮቶች ግን ቢያውቁ ኖሮ አይደለም የከሃዲን አምጥተው ሊጽፉ ቀርቶ ማለት ነው የእሳቸውን ንግግር ከማንም ንግግር አያስቀድሙም ነበር። ጥቅሳቸው፣ ህይወታቸው፣ መጓዛቸው፣ ንግግራቸው ሁሉ ከማን ይጠቀስ ነበረ? ከነቢዩ ሰለላሁ ዐለይሂ ወሰለም ይጠቀስ ነበረ። የሌለው አይሰጥም እንደተባለው ግን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች ካልተማርናቸው ከምን አውጥተን እንነጋገራቸዋለን? ከምንስ አውጥተን እንሰራባቸዋለን? ዛሬ መከራ ላይ ነን አይደለንም? የሆነች ነገር ትባላለች። ምን ይመስላችኋል? እኔ እኮ አላቀውም ይባላል። ጥሩ ነው ማያውቁትን ነገር አለመናገር። ሰው እድሜ ልኩን ግን አላቅም እያለ ይኖራል እንዴ? በዱንያ ጉዳይ ሰው ቻይንኛ እየተማረ ነው፣ ሌሎች ቋንቋዎችን እየተማረ ነው። ለምን? ለንግዴ፣ ለስራዬ፣ ለዱንያዬ ይጠቅመኛል ስላለ። የአኼራስ ጉዳይ ወንድሞቼ እንማማር፣ ግድ የላችሁም። በጣም የሚጣፍጥ ልብ ላይ የሚንቆረቆር አስገራሚ ህይወት መኖር የፈለገ ሰው እዚህ ምድር ላይ ሶሐባዎች ከጨለማ ወጥተው ወደ ብርሃኑ እንደገቡት እኛም የነቢዩ ሰለላሁ ዐለይሂ ወሰለምን አስተምሮቶች እንማር፣ እንስራባቸው፣ እናሰራጫቸው። የዛሬ ትምህርቴን በዚህ አቆማለሁ። የሚቀጥለው ክፍል ላይ ቀጥታ የመጀመሪያዎቹን 5 ሐዲሶች ከ100 ሐዲሶች ባላህ ፍቃድ እናያለን ማለት ነው። አላሁ ሱብሓነሁ ወተዓላ እውቀት ይጨምርልን፣ አገራችንን ሰላም ያደርግልን፣ ኢኽላስ ይስጠን፣ መጨረሻችንን ያሳምርልን።
سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم